ውድ ተከታታዮቻችን ዛሬ እንዴት እናጥና በሚለው ርዕስ ላይ እንወያያለን ማለት ነው። እንዴት ነው ማጥናት ያለብን? ብዙ ሳያጠና ግን ውጤታማ አይደለም። ብዙ ሰዎች ውጤታማ ያልሆኑበት ምክንያት ምንድነው? ጥናት የራሱ ቴክኒክ አለው። እነሱን ነው የምናየው ማለት ነው። ስለዚህ እንዴት እናጥና በሚለው ርዕስ ላይ ዘርዘር አድርገን እናያለን። ምንድነው ስቴፕ? ለማጥናት የራሱ የሆነ ስቴፕ አለው። እሱን እናያለን ማለት ነው። ስለዚህ እንዴት እናጥና? ስለዚህ ከመጀመሪያ ስንነሳ ጥናት ምንድነው? ጥናት የተማርነውን ትምህርት በክፍል ውስጥ ሊሆን ይችላል ወይም በተለያየ ቦታ ላይ በአስተማሪ የተማርነውን ትምህርት ለፈተና ለመዘጋጀት ሊሆን ይችላል፣ ተጨማሪ ዕውቀት ለማግኘት ሊሆን ይችላል፣ ለምርምር ሊሆን ይችላል። ስለዚህ ክፍል ውስጥ የተማርነውን ወይም በተለያየ ቦታ ላይ የተማርነውን ትምህርት ተመልሰን ለማንበብ ተመልሰን የምናነብበት ወይ የምናሰላስልበት አናላይዝ የምናደርግ ተዛማጅ የሆኑ ትምህርቶችን የምናነብበት መንገድ ምን ይባላል? ጥናት ይባላል ማለት። ሰፋ አድርገን ተንተን አድርገን በምንማርበት ሰዓት አጭር ጊዜ ሊኖረን ይችላል፣ ያልገባን ነገር ሊሆን ይችላል፣ ተረተነው ደግሞ የረሳነው ነገር ሊኖር ይችላል፣ ወይም ገና ለገና እንዳንረሳው ተጨማሪ መጽሐፎችን ወይም ሪሌትድ የሆኑ ከዛ ጋር ተዛማጅ የሆኑ ፋርዘር ጠለቅ ብለን የምናነብበት ሂደት ምን ይባላል? ጥናት ይባላል ማለት። ውጤታማ ለመሆን ምን አይነት መንገዶችን መጠቀም አለብን? ወይም ምን ስቴፖችን መጠቀም አለብን? ምን ማድረግ ነው ያለብን በምናጠናበት ሰዓት? ወይም ወደ ጥናት ስንገባ መጀመሪያ መዘጋጀት ያለብን ምን ነገሮች ላይ ነው የሚለውን እናያለን ማለት ነው። መጀመሪያ ወደ ጥናት በምንገባበት ሰዓት ወይም ጥናት በምናጠናበት ሰዓት የተመጣጠነ ምግብ መመገብ ያስፈልገናል፣ ወይም በቂ የሆነ ምግብ ያስፈልገናል። ከቻልን የተመጣጠነ ምግብ መመገብ፣ ካልቻልን ደግሞ በቂ የሆነ ለሰውነታችን በቂ የሆነ ምግብ መመገብ መቻል አለብን። እየራበን ወደ ጥናት መሄድ የለብንም። ምክንያቱም አእምሮአችን ብዙ ነገሮችን ስለሚያወር ነገሮችን ስለሚያሰላስል ምን ያስፈልገዋል? ኃይል ይጠቀማል ማለት ነው። ነገሮችን ካፕቸር አድርጎ ጭንቅላት ውስጥ ለማስገባት ለማሰላሰል ነገሮችን ፋርዘር እየሄዱ ለመረዳት ምን ያስፈልጋል? ኃይል ያስፈልጋል። ስለዚህ ኃይል ስለሚያስፈልግ ኃይል ሰጪ ምግቦችን መመገብ ያስፈልጋል። ካርቦሃይድሬት ምግቦችን ለምሳሌ እንደ እንቁላል ያሉ፣ እንደ አቮካዶ ያሉ፣ እንደ አሳ፣ እንደ ጎመን ያሉ ምግቦችን በቻልነው መጠን መመገብ አለብን። ካለን ነባራዊ ሁኔታ ካርቦሃይድሬትን የሆኑ ምግቦችን በቀላል ልናገኝ ላንችል እንችላለን። ስለዚህ ማንኛውም ምግብ ቢሆን ካገኘን ካላገኘን ግን ማንኛውም ምግብ ቢሆን መመገብ መቻል አለብን ማለት ነው። ምክንያቱም እየራበን ሰውነታችን ምግብ እየፈለገ ወደ ጥናት መግባት በራሱ ውጤታማ ሊያስደርገን ይችላል ማለት ነው። ሁለተኛው ጠዋት ላይ ማጥናት ነው። ብዙውን ጊዜ ጠዋት ላይ ብናጠና ውጤታማ የመሆን አቅማችን ወይም የመሆን ቻንሳችን በጣም ይሰፋል። ምክንያቱም ጠዋት ላይ አእምሮአችን አርፎ ነው የተነሳው። አእምሮአችን ቢዚ አልሆነም። በተለያዩ ነገሮችን በማየት ነገሮችን በመስማት አልተጨናነቀም ገና። ስለዚህ አዲስ አእምሮ፣ ተኝቶ የተነሳ አእምሮ ስለሆነ በቀላሉ ነገሮችን ለመረዳት ነገሮችን በቀላሉ ለመያዝ በጠዋት ማጥናት በጣም ጠቀሜታ አለው ማለት። ስለዚህ ጠዋት ብናጠና አእምሮአችን በአዲስ መልክ ነገሮችን ያስቀምጣል ወይም ስቶር ያደርግልናል ማለት ነው። ስለዚህ ጠዋት ላይ ብናጠና በጣም ተመራጭ ነው ማለት። ሶስተኛው ግብ ማውጣት። ለምን እንደምናጠና ግብ ሴት እናደርጋለን። በጽሁፍ ላይ የተመሰረተ 1 2 3 ተብሎ የምናጠናቸውን ነገሮች ማወቅ መቻል አለብን። ግቤ ምንድነው? መጨረሻ ላይ የማገኘው ፈተና ማለፍ ነው? ተጨማሪ ዕውቀት ማግኘት ነው? ተጨማሪ ክህሎት ማዳበር ነው? ወይስ ምንድነው? በጽሁፍ የሰፈረ ልናጠናው ዛሬ የማጠናው ይሄንን ለማግኘት ነው ብለን ምን ማድረግ ነው? ጎል ሴት ማድረግ አለብን። ወይም ምን እንደምናጠና ለምን እንደምናጠና ማወቅ መቻል አለብን ማለት ነው። ስለዚህ ተጨማሪ ዕውቀት ከሆነ እንዴት ነው ማጠናው? እነኛ ነገሮችን አናላይዝ ለማድረግ ለማሰናሰል ስለሚጠቅመን እነኚህን ጎሎች ሴት ማድረግ ይጠበቅብናል ማለት ነው ተማሪዎች። ስለዚህ ለምን እንደምናወጣና ካወቅም በኋላ ሌላው ምንድነው የሚጠበቅብን? እቅድ ማውጣት ነው። የጥናት መርሃ ግብር። ይሄንን በዚህ ቀን አጠናለሁ፣ ይሄኛውን በዚህ ቀን አጠናለሁ፣ በዚህ ቀን ማጠናቸው እነኚህ ነገሮች ናቸው፣ በዚህ ሰዓት ከዚህ ሰዓት እስከዚህ ሰዓት ምንም መርሃ ግብር ስኬጁል እናወጣለን ማለት ነው። ስለዚህ እቅድ ማውጣት ወሳኙ ነው ማለት ነው። ብዙውን ጊዜ እቅድ ማውጣት ጊዜ ማባከን ሆኖ ሊሰማን ይችላል። ነገርየው ግን በተቃራኒ ነው። እቅድ ማውጣት ጊዜ ማባከን አይደለም። ነገሮችን ወይም በዚህ ኮንቴክስት እንዳየነው ጥናትን በተገቢው መንገድ ውጤታማ ሊያደርገን በሚችል መንገድ ለማጥናት እቅድ ማውጣት አስፈላጊ ነው። እቅድ ለጥናት ብቻ አይደለም፣ ለተለያዩ ነገሮች ስራዎችን ለመስራት እቅድ ያስፈልጋል። ለእቅዳችን ደግሞ ተገዥ መሆን ያስፈልጋል። ማክበር አለብን። ጊዜ እና ቦታ ሰጥተነው ለዋጣነው እቅድ ተገዥ መሆን ይጠበቅብናል ማለት ነው። ስለዚህ ምን እንደምናጠና መቼ እንደምናጠና እንዴት ማጥናት እንዳለብን ለምን ማጥናት እንዳለብን እቅዳችን ይናገራል ማለት ነው። ስለዚህ በእቅዳችን መሰረት ምን ማድረግ እንችላለን? መስራት እንችላለን። ስለዚህ አራተኛው ምንድነው? እቅድ ማውጣት ወይም የጥናት መርሃ ግብር ስኬጁል ማስቀመጥ ያስፈልጋል ማለት ነው። አምስተኛ ከፋፍሎ ማጥናት ወይም ማንበብ ማለት። ከፋፍለን ሁሉንም ትምህርት በአንድ ጊዜ ማጥናት ከባድ ነው። ስለዚህ መከፋፈል አለብን። በዋጣነው እቅድ መሰረት ወይም የጥናት መርሃ ግብር መሰረት ዛሬ ፊዚክስ፣ ባዮሎጂ፣ ኬሚስትሪ እያል እየከፋፈልን ማጥናት ማለት ነው። መከፋፈል መቻል አለብን። እቅዱ ወጥቷል። በእቅዱ መሰረት ግን ምን ማድረግ አለብን? መከፋፈል ማለት ነው። ከፋፍለን ምክንያቱም ስንከፋፍለው በቀላሉ አንድ ለመረዳት የሚያስችለናል፣ አይደበላለቅብንም፣ አንዱ ካንዱ አይጋጭብንም። ሁለተኛ አእምሮአችን ቢዚ ከመሆን ታደገናል ማለት ነው። ስለዚህ ከፋፍለን ማጥናት
አምስተኛው ነው። ስድስተኛ ራስ መጠየቅ ነው። የራስ መምህር መሆን መቻል ነው። ዛሬ ያጠናው ራስን ትጠይቃለህ። ለምሳሌ ዛሬ በኬሚስትሪ ትምህርት ላይ ስለ አሲድና ስለ ቤዝ ካጠና የአሲድ ባህሪያቶች ሪፓሬሽናቸውን፣ ፊዚካል ፕሮፐርቲያቸውን ስለነኛ ምንድነው ያጠናው? እዛ ላይ ያነበብነው ነገር ራስ ትጠይቃለህ ማለት ነው። እየጠየቅን ለራሳችን መልስ እንሰጣለን ማለት ነው። ስለዚህ መምህር መሆን ማለት እዛ ላይ ነው ማለት ወይም ራስን ማወቅ፣ ራስን መጠየቅ። ራሳችን ከጠየቅን አንደኛ በራስ የመተማመን አቅማችንን ይጨምራል ማለት ነው። ምክንያቱም ራሴን ጠይቄ የምመልሳቸው መልሶች የራስ መተማመን አቅምን ይጨምርልኛል ማለት ነው። ምክንያቱም ለራሴ መልስ ከሰጠሁኝ እዛ ቦታ ላይ በምፈተንበት ሰዓት መልስ የማልሰጥበት ምንም አይነት ምክንያት የለም ማለት ነው። ስለዚህ ራስን መጠየቅ ያስፈልጋል ማለት ነው። የማስታወስ ችሎታችንንም ይጨምራል። የማስታወስ ችሎታችን እንዴት ነው የሚጨምረው? ራሴን ጠይቃለሁ። ስለዚህ ያንን ለመመለስ በማደርገው የጭንቅላት ጨዋታ ውስጥ የማስታወስ ችሎታችን እየጨመረ ይሄዳል። ምክንያቱም ልምድ ነው። እዚህ ጋር ሁሌ ጥያቄዎችን የምሰራ ከሆነ፣ በተደጋጋሚ ጥያቄዎችን የምሰራ ከሆነ ጭንቅላታችን ይለምዳል። ያነበበውን ነገር የማስታወስ ልምድ ያደርጋል፣ አዳፕት ያደርጋል ማለት ነው። አእምሯችን ይለምዳል። ስለዚህ አእምሯችን እኛ በምናነብበት ሰዓት በኋላ እንደምጠይቀው እሱ ራሱ ያውቃል ማለት ነው። ስለዚህ ምንድነው የማስታወስ ችሎታችንን ይጨምራል ማለት ነው። ወይም እኛ ቸክ እናደርጋለን ምንድነው የማስታወስ ችሎታችን። ይህንን ለማድረግ ስለምን ራስን መጠየቅ በጣም አስፈላጊ ነው። የራስ መምህር መሆን መቻል አለብን ማለት ነው። ሌላኛው በጣም ከፍተኛው ጥንቃቄ ልናደርግ የሚገባው ሰባተኛው ከስልክ መራቅ። በአሁኑ ጊዜ ብዙ ተማሪዎች ብዙ ሰዎችን አንድ ከስራቸው፣ ሁለተኛ ከእውቀታቸው እያራቀ ያለ ከብዙ ተግባራቸው እያራቀ ያለ ስልክ ነው። በይበልጥ ሶሻል ሚዲያ የምንጠቀም ከሆነ በምንም ታሪክ ስልክ ካጠገባችን ማስቀመጥ መቻል የለብንም። ላይብረሪ ከሆነ የምናጠናው ላይብረሪ ውስጥ በታሪክ ይዘን መሄድ የለም። ወይም የራሳችን የማጥኛ ጋለሪ ካለን እዛ ጋለሪ ጋር ይዘን መሄድ አይጠብቅም። ስለዚህ ምክንያቱም ቢዚ ያደርገናል። ብዙዎቻችን ለስልክ ሱስ ሆኖብናል። ስለዚህ ምን ማድረግ መራቅ አለብን ማለት ነው። መራቅ በአጠገባችን አለማስቀመጥ ከቻልን ማለት ነው። ላይብረሪ ከሆነ ላይብረሪ ይዘን ነበር። ስምንተኛ ያጠናነውን ማጋራት። ኦዲየንስ ካለን ለኦዲየንሶቻችን ያጠናነውን ፕሬዘንት ማድረግ መቻል አለብን። ሌላ ደግሞ ጓደኛ ካለን ጓደኞቻችንን ሰብስበን ስላጠናነው ነገር መናገር አለብን። ስታጠኑ የሰራችሁትን መልሳችሁ ለነሱ መስራት። ይህ ሁለት ጠቀሜታ አለው። አንደኛ ራሳችንን ለመፈተን ይረዳናል። ለነሱ ፕሬዘንት ካደረግንላቸው ወይም ካልኩሌሽን ከሆነ ከሰራንላቸው በኋላ ፈተናም ላይ እሰራዋለሁ የሚለውን ነገር ይመልስልናል ማለት ነው። ራሳችንን መፈተን አለብን። ራሳችንን ፈትነን ሁለት ነገር ልንወስድ እንችላለን። አክሽን በትክክል ከሰራነው ኦኬ፣ ካልሰራነው ደግሞ ምንድነው እንደገና ሪቫይዝ ማድረግ ይጠበቅብናል ማለት ነው። ስለዚህ ራሳችንን ለመፈተን ይረዳናል። ሁለተኛ ለጓደኞቻችን የመረዳዳት ባህልን ይጨምርልናል። ጓደኞቻችን ያወቅነው ብናጋራቸው አንድ ለራሳችን እየጠቀምነው፣ ሁለተኛ ደግሞ ለጓደኞቻችን የመረዳዳት ሶሻል ላይፋችን የዳበረ ይሆናል። ሰውም ትረዳላችሁ፣ ሰውም መርዳት ማለት ነው። ዘጠነኛ ጸጥታን መምረጥ ነው። በጥናት ሂደት ላይ ሁለት አይነት ሰዎች አሉ። አንደኛው ሙዚቃ እየሰማ መዝሙር እየሰማ በጫጫታ ውስጥ ሆኖ ምንም ችግር የለበትም። ሁለተኛው ደግሞ ጸጥታ ሳይለንስ በሆነ ቦታ ምንም አይነት ረብሻ ድምጽ በሌለበት ቦታ ላይ ቁጭ ብሎ ማንበብ የሚችል ሰው ሊሆን ይችላል። ጥናቶች እንደሚያረጋግጡት በጸጥታ ውስጥ ሆኖ የሚያነብ ወይም የሚያጠና ሰው በጸጥታ ውስጥ ሆኖ ከማያነበው ይልቅ ውጤታማ ናቸው ነው የሚለው። እነኛ ሰዎች በሙዚቃ እየሰሙ ከሚያዳምጡት ይልቅ ሙዚቃ እየሰሙ የማጥናት ችሎታ ያላቸው ሰዎችና እነኝን ስናወዳደር ጸጥታ ውስጥ ሆነው ማንበብ የሚፈልጉ ሰዎች ወይም በጸጥታ ውስጥ የሚያነቡ ተማሪዎችም ሆኑ ሰዎች ምንድናቸው? ውጤታማ ናቸው ነው የሚለው። ስለዚህ ከቻለን ጸጥታ ውስጥ ሆነን ሰውነታችን አእምሯችን ሳይረበሽ ነገሮችን ማሰላሰል በምንችልበት ቦታ ላይ ሆነን በማይረብሹን ቦታ ላይ ሆነን ብናጠና ውጤታማ የመሆን አቅማችን ከፍተኛ ነው። ስለዚህ ጸጥታን ብንመርጥ መልካም ነው። አስረኛ እረፍት ማድረግ ነው። አእምሯችን ቢዚ ይሆናል፣ ይደክማል። ብዙ ባጠናን ቁጥር፣ ብዙ ባሰብን ቁጥር፣ ብዙ በሰማን ቁጥር አእምሯችን ምን ይሆናል? ይደክማል ማለት ነው፣ ይዝላል ማለት። በዛን ሰዓት ነገሮችን ማውጣት ማውረድ፣ ነገሮችን አናላይዝ ማድረግ፣ ነገሮችን ስቶሪ ማድረግ እንትኑ አቅሙ እየቀነሰ ነው የሚመጣው። ስለዚህ እረፍት ማድረግ አለብን ማለት ነው። እንቅልፍ መውሰድ አንድ እረፍት የምንወስደው በመተኛት ነው። እረፍት ማድረግ። ሁለተኛ ወክ እናደርጋለን። ወክ በማድረግ ሙዚቃ በመስማት አእምሯችንን ሪላክስ ማድረግ መቻል አለብን ማለት። ሌላኛው አስረኛው ስፖርት መስራት በጣም ጠቀሜታ። ባገኘነው አጋጣሚ ወይም ፕሮግራም ስኬጁል አድርገን በስኬጁላችን በመርሃ ግብራችን አማካኝነት ስፖርታዊ እንቅስቃሴዎችን ማድረግ በጣም ከፍተኛ የሆነ ጥቅም። ስፖርት የሚሰሩ ሰዎች በማንኛውም የስራ ዘርፍ ላይ በተሰማሩት የስራ ዘርፍ ላይ አክቲቭ ናቸው፣ ውጤታማ ናቸው። ለትምህርትም በጣም ወሳኝ ነው። ስፖርት በምንሰራበት ሰዓት የደም ዝውውራችን በጣም ይጨምራል። ስለዚህ ኦክሲጅን በቀላሉ ወደ ጭንቅላታችን የማምጣት አቅሙ በጣም እየጨመረ ይመጣል። ብለድ ሰርኩሌሽን በጣም ጨመረ ማለት ኦክሲጅንን ተሸክሞ ስለሚሄድ የኦክሲጅን በቀላሉ ጭንቅላታችን ላይ ስለሚደርስ
አክቲቭ በቃ በጣም ብዙ ነገሮችን መስራት እንችላለን ማለት ነው። ስለዚህ ስፖርት መስራት፣ ስፖርታዊ እንቅስቃሴዎችን ማድረግ ውጤታማ ጥናት ለማካሄድ በጣም አስፈላጊ ነው ማለት ነው። ንቁ አእምሮ እንዲኖረን ያደርጋል። የማስታወስ ችሎታችንንም በጣም ይጨምራል ማለት ነው። ስለዚህ ውጤታማ ጥናት ለማካሄድ እነኚህን ስቴፖችን መከተል መቻል አለብን። ሁሉም ጥናት ውጤታማ ስላልሆነ እነኚህን ግን ተከትለን ከሄድን በእርግጠኝነት ውጤታማ የማንሆንበት ምንም አይነት ምክንያት የለም። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ አድርጉና ላልደረሱ ጓደኞቻችሁ ለማስደረስ ሞክሩ።